እየመጣሽ ተኝ አለ። ወቸኩት ማሮች፣ ቅመሞች፣ ውዶች እንዴት አላችሁ? ሀይ ሰላም ቤተሰብ መሴቱ ለብሰዎች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ነው ያለው። ደህና ነኝ። ለቤት አዲስ ሆናችሁ ላይ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ከታች ኮሜንት ላይ አስቀምጡ ማለት ነው። ዛሬ አብርሽ ሁለቱም ምስቶች አገናኝቶ አገሩን አጋጭቶታል ማለት ነው። ኦ ከባድ ነው እንዴ! ሰውየውን እኮ በመሃል እንደ መስቀል ቋንጣ አንጠላጠሉት። ምን ይተናነሳል? ይሄ ሁሉ ለምን ጭንቀት ነው? ይሄ ሁሉ ለምን ፍጃ ነው እንዴ? ሩታ ምን ነው ጋለ ጉልበታ ምን ነኝ አልብላ ሲጣለች እሳ በስረን ስርዓት በአግባቡ ጠይቃታለሁ አወራታለሁ ብላ ሄዳ እዛ ሄዳ በቃ መተናነቅ ምናምን ትላንትና ሰውየሆነ እስከሚመጣ አብርሽ እስከሚመጣ እሳት ለብሳ እሳት ጎርሳ ጸጉሯን በትና ጂንስ ለብሳ ነበር። በረንዳ ላይ ቆማ በር ላይ ሶሪ ሳሎን ላይ ቆማ ጠብቃ ነበር። ዛሬ ደግሞ ሴትዮዋን አገኘችና እኔ እናንተ ቤት እንገናኝ። እቺ ሴትዮ ከካሜራ ጀርባ አብርሽን ትቀጠቅጣለች መሰለኝ። ካሜራ ላይ እንደዚህ ሶስት በጥፊ ያጮለችው፣ ከካሜራ ጀርባ ደግሞ እግዚአብሔር ይወቀው። ኧረ በኢየሱስ እንዴ! እንደውም ቤት ትመጣለን እናንተ እዛ እናወራለን። ወቸክታለ ያችኛ ልጅቷን ደግሞ ህይወቴ ላይ አትምጫለሽ። ያችም ደግሞ ህይወቴ ላይ መጠሽው አንቺ ነሽ። እሱ ድሮ ፍቅረኛ ነው። አንቺን ሳያውቅ በፊት ነው እኔ የሚያውቀኝ። እሱ ልክ ነው። ያው ከሂሩታ በፊት ነው እሷ ጋር የምታውቀው መረጃ ምናምን እንዳሁን እንደሚወጣ ከሆነ ማለት ነው። አብርሽ ደግሞ በዛኛ ሰዓት በቃ ከእሷ ጋር መቀጠል ያልፈለገውን ፋይሎች ምናምን ሊኖራትም ይገባል። ግን አሁን ሩታ ህይወቴን እየበጠበሽ ነው ማለት ሳይሆን ያኔ በምን ምክንያት ተጣላችሁ? እንዴት ተለያያችሁ? ምን ምክንያታችሁ ምን ነበረ? ዛሬ ላይ እንዴት ፈለግሽ ብለሽ መጠየቅ ሲገባ ህይወቴ ላይ አትምጪ። በህይወታችሁማ እንደዚህ ከሆነ ወደድኩ ብለሽ የመጣሽው እኮ አንቺ ነሽ። በህይወታቸው በእነሱ መሀል ገባሽው አንቺ ነሽ። እነሱ ደግሞ ከጊዜ ቆይታ በኋላ ሊታረቁ የሚችሉ ነበረ። አንቺ በመሀል ገበሽ ሆይ አላ። በቃ ሚዲያም ሰውም ደግሞ አንጠላጠላ እናንተን እንደዚህ አላ። እዛ ጣራ ላይ ሰቀልን አይደለም። ከዛ ደግሞ አንወርድም ብላችሁ እንግዲህ ያው መንግስት ችግራችሁን ይፈታል ውረዱ ስትባሉ አንወርድም ብላችኋል። በህይወታችሁማ ገበሹ ሩታዬ አንቺ ነሽ። እውነቱን እናወራ ከተባለ ማለት ነው። ኦ ማይ ጋድ! አይ ሴቶች እኮ ጉደኞች ናቸው እኮ ሴቶች። ወየበላቸው። እናንተ ጥፋት አጥፍታችሁ ሌላ ሰው እንዳያጠፋል የምታደርጉት ጥረት ጂሰስ ማይ ጋድ። እና ለማንኛውም ሩታዬ አንቺ ትንሽ ሰከን ባይ፣ ትንሽ እርጉዙም ነሽ። አቾኪው አንዲ ደግሞ ህይወት ነው ትዳር ነው ብለሽ ገብተሽበታል። ትዳር ደግሞ ምራቅ ተዊጦ እህል ተኝኮ እህል ሳይተነክ እንደማይዋጥ ትዳር ውስጥ ሁሉም ነገር ቻል አድርገሽ ነው እንጂ ባልሽን እንደ ከብት ጠባቂ ወይም እንደ እረኛ በጥፊ እያጮርሽ ልታስተዳድሪ ሳይሆን እሱ ሚስቴ ነሽ ብሎ ሊያስተዳድርሽ ነው ያገባሽ መሰለኝ። አይደል እንዴ ሴቶች ፍረዱ እንጂ ምን ሆናችሁ ነው? ዝም አላችሁ እኮ አውሩ። የእናንተ አውሩ፣ እኔም እያወሩ ነው፣ እናንተም እያወራችሁ። ሳታወሩማ እንደዚህ ዝም አትበሉ። ጂሰስ ማይ ጋድ! እንዴ የተገር ነው ወንድ ልጅ በጥፊ ሶስት የሚመታ እንዴ? አንገጩን እኮ ነው አወጣችሁ። ግን ጥሩ አይደለም። ይህንን ሰውዬው ነገ ላይ ባሌ ነው ብዬ እንዴት ነው አብሬ መሆን የምችለው? ቢሰናበት ራሱ እንደዚህ አልመታውም። የምር ማለት ስሜታዊ የሚያደርጉ ነገሮች አሉ። ኦፍኮርስ እሱ እየታወቀ ነው። ግን ሴት ልጅ ወንድ ልጅ ላይ እጅ ከነሳችው ወንድ ልጅ ደግሞ ዝም ካላ በኋላ ላይ ደግሞ ዱላም አይጠፋምና አብርሽ ራስን ጠብቅ።